ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የጥር 11 ቀን 2018 ዓ.ም ያገኛቸውን መረጃዎች ወደ እናንተ የሚያደርስ ይሆናል። በመረጃችን ከምንነግራችሁ ጉዳዮች መካከል እነዚህን እንንገራችሁ። የምዕራባውያን ሴራ ጥቁር አሜሪካዊ ይፋ አድርጎታል። አፍሪካን በተመለከተ ምዕራባውያን ያሰቡት ነገር ምንድነው? እንደዚሁም ግብጽ ከህዳሴ ግድብ ጋር በተገናኘ ካሳ ጠይቃለች። እነዚህን ጉዳዮች የምንነግራችሁ ይሆናል። በኔዘርላንድ ዓለም አቀፍ የማህበራዊ ሳይንስ ጥናት ኢንስቲትዩት አንደኛው አዳራሽ ውስጥ ሊቃን ዲስኩር ለመታደም ተኮልኩለዋል። ለጨለማ ሩብ ጉዳይ የሚመስል እይታ ባለው አዳራሽ ውስጥ የጥናታዊ ጽሑፍ ማቅረቢያ ፕሮጀክተር ለነሱ እንደ ብርሃን ፈንጣቂ የሚታዩ ፊደላትን ለሌላው ምዕራቡ ዘላለም በጫማ መርገጫቸው ስር እንዲውል ለሚፈልጉት ያልተገራ የሴራ መሻትን ይዟል። በቀጭን ሰውነት ላይ ገብስማ ጠጉር የወረሳቸው የምጣኔ ሀብት ሳይንስ ሊቃን ፕሮፌሰር ሃዋርድ ኒኮላስ ደግሞ አትሮኖሱ ላይ ተሰይመዋል። የጥናት ጽሑፋቸው የአፍሪካ እድገት ወደ ኋላ ወይም አንደር ዴቨሎፕመንት ኢን አፍሪካ የሚል ነበረ። ጥናቱ የሰለጠነው ዓለም አፍሪካን እንዴት የድህነት አዙሪት ውስጥ እንደትከርም ያደረጋት ዘዴ የሚያትት ነው። ፌዝ ቢጤ እንደ መግቢያ ጣል አድርገው ለታዳሚያቸው ፈገግታ ያጫሩት ፕሮፌሰሩም ለጥቀው ያወሩት ነገር ግን የልብ ትርታን ቀጥ የሚያደርግ ሆኖ አረፉት። የሰለጠነው ዓለም እንዳለፈለት እንዲቀጥል ከተፈለገም አፍሪካ ድሃ ሆና መቅራት ይኖርባታልም አሉ። we must keep African poor ሃዋርድ ሲቀጥሉ አፍሪካ የሰለጠነው ዓለም የእድገት መሰረት የጥሬ ዕቃም ሆነ ተዝቆ የማያልቅ ሀብት ከአፍሪካ ነው ይላሉ። እናም ምዕራቡ ዓለም በተደላደለ ኑሮ እንዲዘልቅ ከተፈለገም አፍሪካ ከዚህ የጥሬ ዕቃ አቅራቢነት የዘለለ ሚና ሊኖራት አይገባምም ይላሉ። ቀጠሉም የትኛውም የኢኮኖሚ መዋቅር ማንኛውም አይነት ሉዓላዊ ተቋማትና የትምህርት ስርጭቱ ጭምር የተነደፈው ሆን ብለን አፍሪካ ባለችበት እንድታዘግም ለማድረግ ነው አሉ ፕሮፌሰሩ ያለ ፍርሃት። እናማ ለግማሽ ሰዓት ሽርፍራፊ ሰከንድ የጎደለው የፕሮፌሰሩ ዲስኩርም ጥቅል ጭብጥ መግቢያው ላይ ተደመደመ። ይህ ሐሳብ አፍሪካን እንደ ቅርጫ ከተሰኘው የበርሊን ኮንፈረንስ አሊያም ጉባኤም የቀጠለ ግን ደግሞ የከፋው የደባ መሻት ሴራም ሆኖ ታይቷል። ሴራው እምቢ ቀኝ ግዛት ያሉትን ቡርኪና ፋሶን ተራማጅ ቶማስ ሳንካራን ቀጥፏል። የቶጎ ስልጡን ሲልቫነስ ኦሎምፒዮንም ቀብሯል። ለአንድ የአፍሪካ መገባበያ ገንዘብ የታገለው የሊቢያው መሐመድ ጋዳፊን አስከፊ በሆነ መንገድም ጥሎ ሀገሪቷንም በብዙ ዋጋ አስከፍሏል። አፍሪካ ድሃ እንደሆነች ማስቀረት የተሰኘው ስልትም ከጸረ ቀኝ ግዛት ትግልና ከነጻነት በኋላ መልኩንም ሆነ መተግበሪያው ስልቱን ያቀያየረም ቀጥሏል። ኬንያዊው የህግ ባለሙያና አንቂው ፕሮፌሰር ፓትሪክ ልሙምባም ይህ ሴራ መሬት የነካበትን መንገድና አፍሪካ የከፈለችውን ዋጋ እያሰቡ ባገኙት መድረክ ሁሉ በብስጭት ይናገራሉ። በተለይ የአፍሪካ የትምህርት ስርዓት ያለፈበት ሲያስቡም ከመቆጨት አልፈው ያማቸዋል። ልሙምባ አፍሪካ ሆን ተብሎ የሰው ሀብት ልማት ላይ እንዳትሰራ ተደርጓል ባይ ናቸው። ይህም ማንነቱን ያወቀ የተማረና የመረመረ ብሎም ችግር ፈቺ ትውልድ ለመፍጠር የሚደረግ የትኛውንም ጥረት ለማደናቀፍ አስችሏል። ይህን ሴራ ተሻግሮ ኮሌጅ የበጠሰ ባለምጡቅ አእምሮ ተማሪ ሲከሰትም በውጭ የትምህርት ዕድል ሰበብ ከአህጉሪቱ ይነቅሉታል። የአእምሮ ፍሰት ወይም ብሬን ድሬን በሚል የዳቦ ስም ይሰጡታል። እንደ አፍሪካ ሊደርሺፕ ገጽ መረጃ ከሆነ በየዓመቱ 70 ሺህ የተማሩና ስልጡን ክህሎት ያላቸው የአፍሪካ ልጆች በምዕራቡ ዓለም ይነጠቃሉ። አፍሪካ ዋጋ ከፍላ ያበቃቻቸው ሙያተኛ እውቀቱን፣ ጊዜውን፣ ገንዘቡና ጉልበቱን ያደረገው አገር ይበልጥ ሊያምበትም ያልፋል። በሌላ በኩል ደግሞ ቱኒዚያዊ ጉምቱ የምጣኔ ሀብት ፕሮፌሰር ፋይደል ካቡብ ደግሞ ስነ ልቦናችንን ቀድመው ሰልበውታል ባይ ናቸው። የሀብት ማማ ሆነን ሳለም ደጋግመው ድሃ ናችሁ አሉን። እናም ይህን እሳቤ ለመፋቅ ዋጋ ከፈልን ይላሉ። እስከ 78 ከመቶ የምድሪቷ የኮባልት ማዕድን በአንድ ሀገር በዲሞክራቲክ ኮንጎ ብቻ ይገኛል።
እናም ሀገሩ አንዴ በወረርሽኝ ሌላ ጊዜ ደግሞ በጦርነት ያምሱታል። በጀት ሞተር፣ ተንቀሳቃሽ ስልኮች፣ ኮምፒውተሮች፣ ኤሌክትሪክ ተሽከርካሪ ባትሪዎችና ሌሎች ግዙፍ ግኝቶች ያለ ኮባልት ቅሪላ እንደሆኑ ልብ ይሉታል። 90 ከመቶ የምድራችን ፕላቲኒየም የአፍሪካ ማዕፀን ውስጥ ነው። ሆኖም ለማወቅ ብሎም ለማልማት ዘመን ወስዶብናል። የግብርናና የቱሪዝም ሀብታችንማ መች ተዝቆ ያልቃል ይላሉ ምሁሩም። የቱኒዚያው ምሁር ሲቀጥሉም አፍሪካ ላይ እጅግ የተዛባ ገጽታ መፍጠር ደግሞ የታላቁ ሴራ ታላቁ ግብ እንደነበረ የሚያሰምሩበታል። በዚህ በእኛ ዘመን ግን አጥንት የሰረሰረና የዘለቀ ስር የወጋ ሴራን የሚገልጽ ሰው ተገኝቷል። ለዛም ጥቁር የቆዳ ቀለም ያለው ወጣትም አሜሪካዊው ዳረን ዋትኪንስ ወይም ስፒድ ዶዝ አፍሪካ በሚል መጠሪያ በ20 የአፍሪካ ሀገራት የመጀመሪያ ቀጥታ ስርጭት ጉብኝት የምዕራቡን ዓለም ስልታዊ አህጉሩን የማጥልሸት ሴራ ያከሸፍ ጀምሯል። የዳረን የኢትዮጵያ ጉብኝት ብቻውን ለዚህ ጥሩ ማሳያ ሆኗልና እስኪ ትንሽ እንቃኘው። ፋታ የማይሰጠው የወጣቱ ጉዞ የአድዋ መታሰቢያ ሲደርስ ታሪክን እንደ አዲስ ለመዘከር በቅቷል። በባዶ እግራቸው 1000 ኪሎ ሜትሮችን ተጉዘው የነጭ የቆዳ ቀለም የበላይነትን በሰውነት እኩልነት የተኩትን የአድዋ አርበኞች ገድል እንደ ቅድመ አያቶቹ ሁሉ በባዶ እግሩም ጎብኝቷልና ኢትዮጵያ ቀኝ ያልተገዛች ብቻም ሳትሆን የባርነትን ቀንበር የሰበረች የአፍሪካን የነጻነት ቀንዲል የትግል ሰንቅና የድል አርማ መሆኗን ወጣቱ አይቷል፣ አሳይቷል። የሰው ዘር መነሻው ይህችው ድንቅ ምድር በምዕራቡ ሳይሆን በራሷ የጊዜ ቀመር ቀን የምታሰላም ጊዜ የምትፈትል ዘመን የምትቀምር የተፈጥሮ የባህልና የታሪክ ሀብታም ውበትን በብዝሃነት የታደለች ምድረ ቀደምት ብሎም 13 ወራትን የምታዋልድ ብቸኛዋ ሀገር ኢትዮጵያ መሆኗን ዓለም ከስፒድ እኩል በአይኑ አይቷል። እድሜ ለስፒድ ድፍን ዓለም ቀኑን የሚጀምርበት ቡና ምንጭ ከጥቁር አንበሶች ምድር መሆኑን ለመጀመሪያ ጊዜ እየሰማም ተገኝቷል። ታሪክ ቢባል በደርዘን ምግብ ቢሉ በየአይነት ጽዳት ካሉም ከአጸደ ያለፈ መንገድ የዘለ ለአደባባይ የበቃም ለስፖርት የተረፈ የከተማ ውበት ተቃኝቷል። ቴክኖሎጂ ከጠራም ነገን የተለመ ብቻ በመድረክ ስሙ በአይሾ ስፒድ አይን ዓለም ለ4 ሰዓት ከ52 ደቂቃ ከ33 ሰከንድ የኢትዮጵያ እውነት መልክና አሁናዊ አውድ ለመኮንኮም ቻለም። ግብፅ ህዳሴውን ግድብ ጉዳት አድርሶብኛል በማለት የካሳ ክፍያ ጠየቀችም። የግብፅ የውሃ ሀብትና መስኖ ሚኒስትር ሃኒ ስዋሊ ታላቁ የኢትዮጵያ ህዳሴ ግድብ በግብፅ ላይ ጉዳት አድርሷል በሚል ኢትዮጵያ ካሳ እንድትከፍል በይፋ መጠየቃቸው የግብፁ ኢንዲፔንዳንት ጋዜጣ ዘግቧል። ይሁን እንጂ የሚኒስትሩ መግለጫ በርካታ አከራካሪና የኢትዮጵያ ሉዓላዊነት የሚጋፉ ነጥቦችን የያዘ ነው ተብሏል። የሚኒስትሩ ዋና ዋና ቅሬታዎችና ትችቶች የትኞቹ ናቸው? የ38 ቢሊዮን ሜትር ኩብ ስሌት ሚኒስትሩም ተቀነሰብን የሚሉት ውሃ ግድቡን ለመሙላት የዋለ እንጂ የጠፋ ውሃ አይደለም። ግብፅ ይህን ቁጥር የምታቀርበው ኢትዮጵያ ተጠያቂ ለማድረግ ቢሆንም ግድቡ ለታችኛው ተፋሰስ ሀገራት በተለይም ለሱዳን የጎርፍ አደጋን በመቀነስ ትልቅ ጥቅም እየሰጠ መሆኑ ግን አልጠቀሱም። ግብፅ አሁንም ድረስ 55 ቢሊዮን ሜትር ኩብ ድርሻዬ ነው የምትለው ኢትዮጵያ ያልተሳተፈችበትና የቀኝ ግዛት አስተሳሰብ ውጤት የሆነውን የ1959ን ስምምነት መሰረት በማድረግ ነው። ኢትዮጵያ ይህን ኢፍትሐዊ ስምምነት ፈጽሞ እንደማትቀበለውም በተደጋጋሚ ገልጻለችም። ሚኒስትሩ በግብፅ የውሃ እጥረት መከሰቱን ቢገልጹም ግብፅ በበረሃ ላይ የምታካሄዳቸው ግዙፍ የመስኖ ፕሮጀክቶችና ለትነት የሚጋለጡ የውሃ ማጠራቀሚያዎች እንደ አስዋን ግድብ ለችግሩ ዋነኛ ምክንያቶች መሆናቸው ግን ለመደበቅ ሞክረዋል። ኢትዮጵያ ለ13 ዓመታት በድርድር ስትሳተፍ የቆየች ቢሆንም ግብፅ ግን ከስምምነት ይልቅ ድርድሩን የማጓተትና ጉዳዩን ዓለም አቀፋዊ የማድረግ ስልት ስትከተል መቆየቷ ይታወቃል። አሁንም ያንኑ የቆየ ተበዳይ ነኝ ባይነት ጥያቄዋን እየቀጠለችበት ትገኛለች። በሳውዲ አረቢያ መንግስት ባለፈው አንድ ሳምንት ውስጥ ብቻ በተከናወነ መጠነኛ የአፈሳ ዘመቻ ከ14600 በላይ ህገወጥ ነዋሪዎች ከሀገር መባረራቸውን የሳውዲ አረቢያ መንግስት አሳወቀም። በዚህ የቁጥጥር ዘመቻ በድንበር ጥሰት ከተያዙት መካከልም አብዛኛዎቹ ኢትዮጵያውያን መሆናቸውም ተገልጿል። የሳውዲ የሀገር ውስጥ ጉዳይ ሚኒስትር እንደገለጸው ከታህሳስ 30 እስከ ጥር 6 2018 ዓ.ም ባለው ጊዜ ውስጥ ብቻ የመኖሪያ የስራና የድንበር ደህንነት ህጎች በመጣስ
በአጠቃላይ 18054 ሰዎች በቁጥጥር ስር መዋላቸውንም ገልጿል። እነዚህም መካከል በህገወጥ መንገድ ድንበር ጥሰው ወደ ሳውዲ አረቢያ ለመግባት ሲሞክሩ የተያዙት 1491 ሰዎች ሲሆኑም ከዚህ ውስጥ 59 በመቶ ወደ 880 የሚጠጉ ኢትዮጵያውያን መሆናቸውን ካፒታል ጋዜጣ ዘግቧል። የተቀሩት 40 በመቶ የመናውያን ሲሆኑ 1 በመቶ ደግሞ የሌሎች አገራት ዜጎች ናቸውም ተብሏል። በተጠቀሰው አንድ ዓመት ውስጥ ብቻ 14621 ህገወጥ ነዋሪዎች ከሀገር እንዲወጡ የተደረገም ሲሆን ሌሎች 19837 ተላላፊዎች ደግሞ የጉዞ ሰነድ እንዲያገኙ ወደ ሀገራቸው ዲፕሎማቲክ ሚስዮኖች ተመርተዋልም ተብሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 11 ቀን 2018 ዓ.ም ያዘጋጃቸው መረጃዎች እነኝን ይመስላሉ። አብራችሁን ስለሆናችሁ እናመሰግናለን።